የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ጠላቶች የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶች የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶች ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳል። አበቃለት አከተመ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ይገርማቸዋል። በትምህርቴ ከነገርኳቸው ከሰማሁት ካካፈልኳቸው በላይ ለሚጠሉኝ ሰዎች መራራ ንግግር አለኝ። ምን መሰላችሁ? ከብቶኝ የወደኩ ቀን ከወደኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ ከሚሉት በላይ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ አብሮኝ ያለ ከሁኔታ በላይ እንደሆነ አመስግነው ሳይጨርሱ እልል ብለው ሳይጨርሱ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። በስራ ቦታችሁ በመኖሪያ ቦታችሁ ባላችሁበት ስፍራ ሆናችሁ ይህንን መልእክት እንድታስታውሱ እንደ ስጦታ አድርጌ አካፍላችኋለሁ። እግዚአብሔር በልቤ ያስቀመጠው ድንቅ መልእክት ነው። ከውድቀት መነሳት። በህይወታችሁ በምታቁትም ይሁን በማታቁት ሁኔታ በውድቀት ውስጥ እያለፋችሁ ያላችሁ ሰዎች፣ በሪሌሽንሺፕ ውድቀት ያጋጠማችሁ፣ በስራ ውድቀት ያጋጠማችሁ፣ በአገልግሎት በትምህርት በተለያየ አቅጣጫ በህይወታችሁ ያልጠበቃችሁትን ውድቀት ያጋጠማችሁና ከዚህ የተነሳ በከፍተኛ ግራ መጋባትና ተስፋ መቁረጥ ውስጥ ያላችሁ በዚህ ጉባኤ የምትሰሙኝ ሰዎች ይህንን በደንብ እንድታዳምጡኝ በጌታ ፍቅር ጠይቃችኋል። የእግዚአብሔር ቃል ሰው አይወድቅም አይልም። የእግዚአብሔር ቃል ሰው አይሳሳትም አይልም። የእግዚአብሔር ቃል የሚለው የወደቀስ ቢሆን አይነሳምን፣ የሳተስ ቢሆን አይመለስምን ብሎ ይላል እንጂ የወደቀ እንደወደቀ ይቀራል፣ የሳተም እንደሳተ ይቀራል ብሎ አይደለም የእግዚአብሔር ቃል የሚናገረው። መውደቅ ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። ወዳጆቼ ከውድቀት ስለመነሳት ሳስተምር ረገጥ አድርጌ በደንብ ጨከን ብዬ መናገር ፈልጋለሁ። እኛ ሀገር በሚገርም ሁኔታ ሰዎች አይውደቁ ከወደቁ ላይነሱ ነው የሚወድቁት። ምክንያቱም ብዙ ሰው በወደቀ ሰው ላይ መፍረድ የሚፈልገውን አሉታዊ ቃል በመናገር ጭራሽ እንዳይነሳ ሰባብሮ ማስቀረት፣ እዛው አንገት እንደደፋ ነገሩ እንደተበላሸበት እንዲቀር ማድረግ ልዩ የጸጋ ስጦታችን ከሆነ እንደ ታሪክ ባለ ታሪኮች ነን። ነገር ግን የምነግራችሁ ነገር ቢኖር የትኛውም ሰው በምድር ላይ ከትንሽ ሰው እስከ ትልቅ ሰው ውድቀትን በህይወቱ ያላስተናገደ በምድር ላይ የለም። ዛሬ እንኳን እኔና እናንተ የተገናኘነው ከውድቀት ተነስቼ እንጂ በባለፉት ዓመታቶች ባለመውደቅ ውስጥ ኖሬ አይደለም። የሚገርመው ነገር ዛሬ ቆሜ ካያችሁኝ ሰው ይወድቃል ወይም ደግሞ አገልጋይ ይወድቃል ወይ፣ አገልጋይ ይሳሳታል ወይ፣ ወንድም ወይም ወንድ እህት ወይም አንዲት ሴት ትወድቃለች ወይ ብላችሁ ማወቅ የምትፈልጉ ሰዎች ካላችሁ ሩቅ አትሂዱ። እዚህ ፊት ለፊታችሁ የቆመው ወንድማችሁ ከቁጥር በላይ በበዙ ውድቀቶችና ስህተቶች ውስጥ ያለፈ ወንድማችሁ ነው። እና ዛሬ ምን አዲስ ነገር ተገኘ ብላችሁ ብትሉ ልክ እናንተ ለእሁድ አምልኮ ስትመጡ ይሄ ወንድማችሁ ከወደቀበት ተነስቶ መገናኘታችሁ ነው እንጂ ሰው በከፍታ ላይ ሰው በበረከትና በድል በስኬት ህይወት እንዲኖር የሚያደርገው ውድቀት አልባ የሆነ የታሪክ ጉዞ አይደለም። ዛሬ የምነግራችሁ ቃል በህይወት ዘመናችሁ ማስታወሻ እንዲሆናችሁ፣ ነገር የከበዳችሁ ቀን፣ ያቃታችሁ ቀን፣ ከመስመር ወጥታችሁ ውስብስብ በሆነ የህይወት መስመር ላይ በገባችሁ በዛ ቀን እንደ ማስታወሻ እንድታስታውሱት። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን ነው። ከውድቀት መነሳት ከፍተኛው የእናንተነታችሁ ቋንቋ ነው። ተምራችሁ ከምትናገሩት፣ አንብባችሁ ከምትናገሩት፣ ሮጣችሁ ከምትደርሱበት፣ ፈልጋችሁ ከምታገኙት በላይ በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የእናንተነታችሁ ቋንቋ ከውድቀት መነሳት ነው። ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ
ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። ከናንተ በፊት በብዙ ሰዎች ሕይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ። ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም የመጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ መጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። እስቲ በደንብ አርጋችሁ አሜን ባሉ። ለዛ ለምቀኛ፣ ለዛ ለሸረኛ፣ ለመተተኛና ለሟርተኛ የእናንተነታችሁ ከፍተኛ ንግግር ማታካቻቲ ለማተለበ ከውድቀት መነሳታችሁ ነው። አሜን ይባላል። አበቃለት፣ አከተመ፣ ከዚህ በኋላ ይቀበራል፣ ይደመደማል የሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አበቃለት፣ አከተመ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ይገርማችኋል። በትምህርቴ ከነገርኳቸው ከሰማሁት ካካፈልኳቸው በላይ ለሚጠሉኝ ሰዎች መራራ ንግግር አለኝ። ምን መሰላችሁ? ከብቶኝ የወደቅኩ ቀን ከወደቅኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ፣ ከሚሉት በላይ፣ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ፣ አብሮኝ ያለ ከሁኔታ በላይ እንደሆነ አመስግነው ሳይጨርሱ፣ እልል ብለው ሳይጨርሱ፣ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደቅኩበት ስነሳ ይናደዳል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደም ጩሁና አሜን ባሉ። ማታካቻት ይላማ። አንዳንዶቻችሁ ሪሌሽንሺፓችሁ ፌል ሲያደርግ ሻሽ አስራችሁ ትራስ አቅፋችሁ ጋር የምትሉ ሰዎች ልክ ሪሌሽንሺፓችሁ ሲበላሽ ሻሽ አስራችሁ ትራስ አቅፋችሁ እያለቀሳችሁ ሶፍት በቀምራችሁ አይናችሁ አብጦ ወይ ጋር ሰዎች ትተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከናንተ ጋር እንዲሆኑ የተፈቀደላቸው ክፍለ ጊዜ አልቋል። ከናንተ ጋር የሚሆኑበት ክፍለ ጊዜ አልቋል። ከናንተ ጋር እንዲሆኑ የተመደበበት ክፍለ ጊዜ አልቋል። ሰው ክፍለ ጊዜው አልቆ ከቆየ ክፍለ ጊዜው በነበረ ጊዜ የገነባውን ብቻ አይደለም ከዛ በላይ ያፈርሳል። ወዳጆቼ ህሊና ልክ እንደ አስፋልት ነው። አስፋልቱን የሰራው አካል ነገ ጠዋት ወይም ዛሬ ጠዋት ማን እንደሚሄድበት ማን እንደሚመጣበት አያውቅም። ህሊናም ልክ እንደዚሁ ነው። ምን አይነት ሐሳብ እንደሚመጣና እንደሚሄድ አያውቅም። በአስፋልት ላይ ሲሄድ ያያችሁትን ሁሉ ግባ አትሉትም። በአይምሮአችሁ የመጣውን ሐሳብ ሁሉ አትቀበሉትም። the best revenge ለጠላታችሁ ምርጥ ሪቬንጅ ምን እንደሆነ ታውቃላችሁ? ከውድቀታችሁ የመነሳት ቋንቋ። ለምን መሰለህ? እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐስሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦብህ ሲያበቃ ከውድቀት መነሳትህ ከማግኘትህ በላይ ጠላትህን ጸጉሩን ነው የሚያስነጨው። ለምን በለኛ አቅሙን ሁሉ ነው ዜሮ የምታበላው። ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ አይደለም። ውድቀት የእንቅስቃሴያችሁ አካል እንጂ መጨረሻችሁ አይደለም።
ወደቃችሁ ማለት ትንቀሳቀሱ ነበር ማለት ነው። በህይወት ነበራችሁ ማለት ነው። እጃችሁን አጣምራችሁ ሰው ላይ ሸክም አልነበራችሁ ማለት ነው። አለቀ።